ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አምስቱ የስሜት ሕዋሳትን እንማራለን። በዛሬ ቪዲዮአችን የተዘጋጁ የምርጫ ጥያቄዎች አሉ። እኔ ጠይቃችኋለሁኝ፣ እናንተ ደግሞ ትመልሳላችሁ ማለት ነው። ወደ ጥያቄያችን እንሂድ። ትክክለኛውን መልስ ምረጡ። አንደኛ፣ በሰውነታችን ውስጥ ስንት የስሜት ሕዋሳት አሉ? ሀ 4 ለ 5 ሐመሩሃ 7 መልሱ ለ5 ነው። ሁለተኛ የእነዚህ አምስቱ የስሜት ሕዋሳት ስም ማን ይባላል? አይን፣ አፍንጫ፣ ምላስ፣ ጆሮ እና እጅ ናቸው። እነዚህ አምስቱ የስሜት ሕዋሳት ይባላሉ። ሶስተኛ የአበባን ሽታ ለመለየት የትኛው የስሜት ሕዋሳችን ሊረዳን ይችላል? ሀ እጅ፣ ለ ጆሮ፣ ሐመሩሃ አፍንጫ። መልሱ ሐመሩሃ አፍንጫ ነው። አራተኛ የትኛው የስሜት ሕዋሳችን ቴሌቪዥንን ለመመልከት ይረዳናል? ሀ አይን፣ ለ ምላስ፣ ሐመሩሃ እጅ። መልሱ ሀ አይን ነው። አምስተኛ ዳሽ ሙዚቃን ለማዳመጥ ይረዳናል። ሀ ጥርስ፣ ለ ጆሮ፣ ሐመሩሃ አይን። መልሱ ለ ጆሮ ነው። ስድስተኛ የትኛው የስሜት ሕዋሳችን የብርቱካንን ጣዕም እንድንለይ ሊረዳን ይችላል? ሀ ምላስ፣ ለ ሆድ፣ ሐመሩሃ ጨጓራ። መልሱ ሀ ምላስ ነው። ሰባተኛ የትኛው የስሜት ሕዋሳችን ዕቃን ለመያዝ ሊረዳን ይችላል? ሀ ጆሮ፣ ለ አንገት፣ ሐመሩሃ እጅ። መልሱ ሐመሩሃ እጅ ነው። ልጆችዬ የተዘጋጁት ጥያቄዎች እነኚህን ይመስሉ ነበረ። ሁሉንም እንደመለሳችኋቸው እርግጠኞች ነን። ብዙ ዕውቀትንም እንዳገኛችሁ እናምናለን። ከዚህም በኋላ የምንለቃቸው ቪዲዮዎች እንዲደርሳችሁ ቪዲዮአችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰባችን ይሁኑ።